በኢትዮጵያው ደቡባዊው ጫፍ በሰው እግር ባልተረገጡት ጥቅጥቅ ያሉ ጫካዎች መሃል አንዲት ድንቅ ምድር አለች፣ ኡንጎታ። ይህች ምድር ዝም ብላችሁ በተራራና በወንዝ ብቻ እንዳትስሏት። እሷ በተፈጥሮ እቅፍ ውስጥ የምትኖር እያንዳንዱ አካል ክፍሏ የህይወት ትርጉም የሚሰጥባት ውብና ሚስጥራዊት ቦታ ናት። ዛሬ ወደዚች ማራኪ እንስት ዓለም በጥልቀት እንጓዛለን። የኦንጎታን ተራራ ቀና ብላችሁ ተመልከቱት። እነዚያ ኮረብታዎች ልክ እንደሷ የግርማ ሞገስ አክሊል ናቸው። ቀና ስትሉ የምታዩት ጥንካሬና የማይበገር ማንነቷን በእነዚህ ኮረብቶች ላይ ይነበባል። ከግርጌያቸው የተዘረጉት ሜዳዎች ደግሞ የእሷ ሰፊና ሞቅ ያለ እቅፍ ናቸው። ልጆቿን የምታሳድግበት፣ ዘር የምታበቅልበት፣ ልክ እንደ ወገቧ ሸጋና ማራኪ የሆኑ ለምለም መሬቶች አሏት። የኦንጎታን መሬት የሸፈኑት ጥቅጥቅ ያሉ ጫካዎች የኦንጎታን ማራኪና ወፍራም ፀጉር ናቸው። ክብሯንና ሚስጥሯን የሸሸገችበት ማንም በቀላሉ የማይደፍረው የተፈጥሮ ቀሚሷ ነው። ነፋስ ሲነፍስ፣ ጫካው ሲወዛወዝ ፀጉሯ በትከሻዋ ላይ እንደሚፈስ ሴት ያህል ያምራል። በዚያ ጫካ መሃል በጥምዝምዝ የሚፈሰው የወይጦ ወንዝ ደግሞ በሰውነቷ ውስጥ የሚዘዋወረውን ሕያውን ደሟን በሉት። እሷ የምትተነፍሰው፣ እሷ የምትኖረው ይህ ወንዝ ሳይቋረጥ በደም ስሯ ስር ስለሚፈስ ብቻ ነው። በደቡብ ኦሞ ጫፍ ላይ የተሸሸገችው ኦንጎታ ብቻዋን አይደለችም። በዙሪያዋ በባህልና በታሪክ የገዘፉ ኃያላን ጎረቤቶች ከበዋታል። በዋነኝነት ሁለንተናዋን በባህሉ የዋጠውና የቋንቋ አባት የሆነው የጸማይ ሕዝብ፣ በግርማ ሞገሱ የሚታወቀው የሐመር ብሔረሰብ፣ እንዲሁም በታታሪነቱ የሚመሰገነው የኮንሶ ማህበረሰብ ከበዋት ይገኛሉ። እነዚህ አዋሳኝ ብሔሮች ለኦንጎታ የንግድ አጋሮች፣ የዘር መገጣጠሚያዎቿና የህልውና ዋስትናዎቿ ናቸው። አንድ ማህበረሰብ ያለ ዘመናዊው ፍርድ ቤት፣ ያለ ፖሊስ፣ ያለ ግዙፍ የመንግስት ቢሮክራሲ ለዘመናት እንዴት ሰላሙን ጠብቆ ሊኖር ይችላል? ዛሬ የምንመለከተው የኦንጎታ ማህበረሰብ የፖለቲካዊ መዋቅር ከጦር መሳሪያ ከኃይል ይልቅ በጥበብ፣ በታማኝነት፣ በባህል ላይ የተገነባውን ድንቅ ስልጣኔ ነው። በኦንጎታ ምድር ከፍተኛው የስልጣን ዙፋን የሽማግሌዎች ምክር ቤት ነው። እዚህ ምድር ላይ መሪ ለመሆን ሀብት ወይም የሐረግ ዘር አይጠይቅም። የሚፈለገው ብቸኛው ነገር የዕድሜ ባለጸግነት፣ ታማኝነትና እውነት መናገር ድፍረት ብቻ ነው። እነዚህ አባቶች ግጭቶችን ይፈታሉ፣ የመሬት የጫካ ክፍፍልን ይወስናሉ፣ የማህበረሰቡን ሰላም እንደ ንጹህ ውሃ ጠብቆ ያቆያሉ። የኦንጎታ ፖለቲካዊ ትልቁ ፈተናና ውበት የቁጥር ማነስ ነው። በጥቂት በመቶዎች የሚቆጠረው ይህ ህዝብ ህልውናውን ለማስቀጠል ሲል ድንቅ የዲፕሎማሲያዊ ጥበብን ይጠቀማል። ትልቁ የጸማይ ብሔረሰብ ጋር በጋብቻና በማህበራዊ ትስስር በመዋሃድ ራሳቸውን ከጥቃት ይከላከላሉ። ፖለቲካቸው የጦርነት ሳይሆን የመደማመጥ፣ የመቻቻልና አብሮ የመኖር ጥበብ መንገድ ነው። የኦንጎታን ማህበረሰብ ተፈጥሮ በብዙ ብታድላትም ማህበረሰቡ አሁን ላይ ያለበት ወቅታዊ እውነተኛ ሁኔታን ስንመለከት ጉዳዩ እጅግ አሳሳቢና ልብ የሚነካ የህልውና ትግል ነው። ይህ በኢትዮጵያ በቁጥር እጅግ አነስተኛ የሆነው ማህበረሰብ በአሁኑ ወቅት ያለበት ነባራዊ ሁኔታ ስንመለከት ቋንቋው ሙሉ በሙሉ የመጥፋት አፋፍ ላይ መሆን እንዲሁም የአፍ መፍቻ ቋንቋቸው መጥፋቱ ነው። የኦንጎታ ቋንቋ አቀላጥፎ መናገር የሚችሉ አረጋውያን ቁጥር አሁን ላይ 10% በታች ደርሷል። እነዚህ ጥቂት አረጋውያን ሲያልፉ ቋንቋው ሙሉ በሙሉ ከምድረ ገጽ ይረሳል። የትውልድ ክፍተት፣ ወጣቶቹና ህፃናቱ የራሳቸውን የአባቶቻቸውን ቋንቋ አይናገሩም። ሙሉ በሙሉ የጎረቤቶቻቸውን የጸማይኛ ቋንቋ ነው የሚጠቀሙት። ማህበራዊ
መዋጥ እና ውህደት። እንጎታዎች ራሳቸውን ችለው የመኖር አቅማቸው የተዳከመ በመምጣቱ ከሌሎች ትላልቅ ጎሳዎች ጋር በፍጥነት እየተዋሃዱ ነው። እንዲሁም በቁጥር በጣም አነስተኛ ስለሆኑ ጠቅላላ የህዝብ ብዛታቸው ከ150 እስከ 200 ነው የሚገመተው። በራሳቸው ጎሳ ብቻ ውስጥ መጋባት ዘረመልን አደጋ ላይ ስለሚጥል ከፀማይና ከሐመር ጋር ይጋባሉ። በዚህም ምክንያት የኦንጎታ የራሳቸው ባህላዊ ጭፈራ፣ አልባሳት፣ የአምልኮ ስርዓት በፀማይ ባህል ተውጠዋል። ከጫካ ወደ ግብርና መሸጋገር፣ የቀድሞ ባህላዊ የአደን የጫካ ማር መክሰም አኗኗራቸው በአሁኑ ወቅት ሙሉ በሙሉ በሚባል ደረጃ ተቀይሯል። የአሁኑ የኑሮ ዘዴ አካባቢያቸው ያለውን ደን መመንጠሩና አራዊቱ በመጥፋታቸው ምክንያት አሁን ላይ እንደ ጎረቤቶቻቸው በከፊል አርብቶ አደርና አራሽ ሆነዋል። በወይጦ ወንዝ ዳርቻ ማሽላ ይዘራሉ። ጥቂት ፍየሎችና ከብቶችንም ያረባሉ። የትኩረት የልማት እጥረት ከዋና ከተሞች ከልማት ማዕከላት ርቀው በወይጦ ሸለቆ ጥግ ላይ ስለሚኖሩ መሰረታዊው የሆነው የመንግስት አገልግሎት፣ ንጹህ መጠጥ ውሃ፣ የተሟላ ሕክምናና ትምህርት ቤት በአካባቢያቸው እምብዛም ተደራሽ አይደለም። ይህ ደግሞ ወጣቶቹ የተሻለ ኑሮን ፍለጋ ወደ ሌላ ከተማ እንዲሰደዱና ማህበረሰቡ ይበልጥ እንዲበተን እያደረገ ነው። ዛሬ የኦንጎታ ማህበረሰብ በራሳቸው ምድር ላይ ሆነው የህልውናቸውን መጨረሻ ምዕራፍ እያዩ ነው። ቋንቋቸውን መናገር የሚችሉ ጥቂት አረጋውያን ብቻ ናቸው የቀሩት። እነሱ ሲያልፉ የአንድ ጥንታዊ ስልጣኔ ምስጢር አብሯቸው ይቀበራል። ኦንጎታ አሁን የመጥፋቱ አደጋ ደውል ላይ ናት። ወጣቶቹ ዛሬ የራሳቸውን ቋንቋ አይናገሩም። ለመኖርና ከሌሎች ጋር ለመግባባት ሲሉ ማንነታቸውን ለውጠዋል። ከትልልቆቹ የፀማይና ሐመር ጎሳዎች ጋር በመጋባት የእነሱን ባህል ደርበዋል። የውህደት ለህልውናቸው ወሳኝ ቢሆንም የኦንጎታን የራሳቸውን ልዩ ወግ ግን በትዝታ ጥላ ስር እየቀበረው ይገኛል። የቀድሞው አዳኝና ሰብሳቢነታቸው አብቅቷል። ጫካው ተመንጥሯል፣ አራዊቱም ጠፍቷል። ዛሬ በወይጦ ወንዝ ዳርቻ ላይ ጥቂት ማሽላ እየዘሩ ፍየሎችን እየጠበቁ በአዲስ የኑሮ ትግል ውስጥ ይገኛሉ። ነገር ግን የዘመናዊው የልማት እጦት መገለል አሁንም ፈተና ሆኖባቸዋል። የኦንጎታ ታሪክ የጥንካሬና የህልውና ታሪክ ነው። ነገር ግን ያለ እኛ ትኩረትና ጥበቃ ይህ ማህበረሰብ በጥቂት ዓመታት ውስጥ ሙሉ በሙሉ የታሪክ ማህደር ብቻ ሆኖ ሊቀር ይችላል። የዚህን ድንቅ ህዝብ ድምፅ ለዓለም ለማሰማት ቪዲዮውን ላይክ እና ሼር በማድረግ ለሌሎች አጋሩ። የቻናላችን ቤተሰብ ለመሆን ሰብስክራይብ ያድርጉ። መልካም ጊዜ።